ሰላም እንዴት ናችሁን? የቻናላችን ቤተሰቦች ባላችሁበት ሁሉም ሰላምና ጤና ይብዛላችሁ። ሰበር መረጃ ይዘንላችሁ መጥተናል። አብራችሁን ቆዩ። ጊዜያዊ አስተዳደሩ በብዙ ውጣ ውረድ ተቋቁሞ ፕሬዝዳንት ሆኜ መምራት ሲጀምር በቀናት ውስጥ ባንዳ የሚል ስያሜ ተለጠፈብኝ። የአቶ ጌታቸው ረዳ አንደበት። ትላንት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዩኤምዲ ለተባለ ሚዲያ ዘለግ ያለ ቃለ መጠይቅ ሰጥተዋል። በርካታ ጉዳዮች ባነሱት ቃለ መጠይቃቸው አሁንም ትግራይ መላቅጦ በማይታወቅ ሁኔታ ላይ ናት። በርካታ የትግራይ ሕዝብ ከፍተኛ ጭንቅና መከራ ውስጥ ይገኛልን ብለዋል። በፕሪቶሪያ የሰላም ስምምነት መሰረት ጊዜያዊ አስተዳደሩ ሲመሰረት የኢፌዴሪ ጠቅላይ ሚኒስትር ጦርነቱ በመምራት ከፍተኛ ሚና የነበረን 5 ስራ አስፈጻሚዎች ወደ ፕሬዝዳንት የኃላፊነት ቦታ እንድንወጣ ፍላጎት ነበራቸው በማለት ወደ ኋላ ተመልሰው አስታውሰዋል። ይህን ሀሳብ እሳቸው ቢቀበሉትም የተቀሩት 4ቱ ስራ አስፈጻሚዎች የጠቅላይ ሚኒስትሩን ሀሳብ ውድቅ ማድረጋቸውንም ተናግረዋል። ጊዜያዊ አስተዳደሩ ለመቋቋም በአላስፈላጊ ክርክር 4 ወራት ፈጅተናል። በብዙ ውጣ ውረድ መጋቢት 21 2015 ዓ.ም ተቋቁሞ ፕሬዝዳንት ሆኜ መምራት ሲጀምር በቀናት ውስጥ ባንዳ የሚል ስያሜ ተለጠፈብኝ ሲሉም ተደምጠዋል። አቶ ጌታቸው በዚያው ዓመት ወርሃዊ ግንቦት የባሰ ሆኖ ካዲ ተባልኩኝ በማለት ተናግረዋል። 4ቱ የህወሓት ስራ አስፈጻሚዎች በየ3 ወሩ ለማድረግ የሚፈቀደውን የድርጅቱ ውስጥ ደንብ በመጣስ በየ3 ቀኑ ፍሬ በሌለው ስብሰባ በመጠመድ ከመንግስታዊ ስራ ውጪ እንደሆነ አብክረው ሰርተዋል። በዚሁ ተማርሬ ኃላፊነቴን በራሴ ፍቃድ መልቀቅ ባለመቻሌ ተናደው እኔን ጨምሮ 16 የድርጅቱ ማዕከላዊ ኮሚቴ አባላትን ካዲዎች ከጂዎች ብለው በመፈረጅ አላሰራ አሉን ብለዋል። የቀረው የህወሓት ስራ አስፈጻሚ በፕሪቶሪያው የተኩስ ማቆም ስምምነት እንደ ሽንፈት የሚቆጥር በተፈናቃዮች ዕጣ ፈንታ የሚቆምር ጊዜያዊ አስተዳደሩ የተሰጡት ተልእኮዎች እንዳይፈጸም ከላይ እስከታች በእቅድ የስራ አደናቃፊም ብለውታል። አቶ ጌታቸው ለውጥ የማይቀበሉ የተቸከሉ ሲሉ የገለጿቸው የህወሓት 4ቱ ስራ አስፈጻሚዎች እሳቸው ወደ ጊዜያዊ አስተዳደሩ ፕሬዝዳንት በወጡበት ማግስት የሚሰራ በሌለበት 55 የድርጅቱ ሰዎች በምክትል ስራ ኃላፊ ደረጃ እንዲሾሙ ፕሮፖዛል እንዳቀረቡላቸው ይህንን ያህል ቁጥር ያለው ስራ ሳይሰራ ደሞዝ የሚከፈለው አመራር ለመመደብ ቢቸገሩም ከክርክር በኋላ